Welcome back guys, I don't you're right, is everything okay? This is the Emmanuel from Biabel English. So as I always say, if you're still struggling with your English struggle I got you, I'm here for you. What you gotta do is practicing, okay? እንግሊዘኛ እንድታወሩ ይጠቅማችኋል ብዬ ያሰብኩትን ነገር ነው ይዤላችሁ የመጣሁት። ሶ ካስታወሳችሁ ከዚህ በፊት እንግሊዘኛ ለመናገር የሚያስፈልጋችሁ ፓስ ስፒች የሚባለው ነገር ማወቅ ነው እያወራን ነበር አይደል? ሶ ስለ ፓስ ስፒች እያወራን ነበር ካስታወሳችሁ። ናውን፣ ፕሮናውን፣ ቨርብ፣ አድቨርብ፣ አድጀክቲቭ፣ ፕሪፖዚሽን፣ ኮንጃንክሽን እና ያያናቸው ነበር እነዚህን አይደል? ካስታወሳችሁ ሶ ስናወራ ምንድነው የሚጠቅማችሁ እንግሊዘኛ ለማውራት የቱ ያስፈልጋችኋል ብለን ምን ያስፈልጋችኋል ብለን ነበር? ናውን እና ፕሮናውን ሲደመር ቨርብ ያስፈልጋችኋል ብለን ነበር። ሶ ናውኖች ምንድናቸው? ስሞች ነበር ብለን ነበር አይደል? ሶ ስሞች ናቸው። ሶ ናውኖችን የሚተኩ ነገሮች ምን አሉ ብያችኋለሁ? ፕሮናውኖች መተካት ይችላሉ። ምኖችን? ናውኖችን መተካት ይችላሉ ማለት ነው። ሶ ናውኖች በጣም ብዙ አይነት የናውን አይነቶች አሉ። ለምሳሌ የሰው ስም ሊሆን ይችላል፣ የእንስሳት ስም ሊሆን ይችላል፣ የነገሮች ስም ሊሆን ይችላል። ማንኛውም የስም አይነቶች ናውኖች ይባላሉ። እነዚህም በሙሉ የሚተኩ ምን አሉ? ፕሮናውኖች አሉ። ስለዚህ እናንተ ናውኖችን ማወቅ አይጠበቅባችሁም። በቢሊየን የሚቆጠሩ ናውኖችን ማወቅ አይጠበቅባችሁም። ምን ካወቃችሁ? ፕሮናውን ካወቃችሁ። ሶ ዛሬ ስለ ፕሮናውን አሳያችኋለሁ። ሶ የሚያስፈልጋችሁን ፕሮናውን ዛሬ ይዤላችሁ መጥቻለሁ። በደንብ ለመከታተል ሞክሩ። ኦኬ ሶ ፕሮናውን ምንድነው ብያችኋለሁ? ስምን የሚተካ ማለት ነው። ሶ ስምን የሚተካ እነዚህ የፕሮናውን አይነቶች ናቸው። የመጀመሪያው ሰብጀክት ይላል፣ ኦብጀክት፣ ይሄኛው ፖሰሲቭ ፕሮናውን እና ፖሰሲቭ አድጀክቲቭ ይላል፣ ይሄኛው ደግሞ ሪፍሌክሲቭ ፕሮናውን። አምስት ናቸው ይዤላችሁ የመጣው። ሶ ሰብጀክት፣ ኦብጀክት፣ ፖሰሲቭ ፕሮናውን፣ ፖሰሲቭ አድጀክቲቭ እና ሪፍሌክሲቭ ፕሮናውን አምስት ናቸው። አምስቱንም በቀላሉና በኤክሰርሳይሶች አሳያችኋለሁ። በደንብ ለመከታተል ሞክሩ። ኦኬ ሶ የመጀመሪያው ሰብጀክት ካላችሁ ባለቤት እንደማለት ነው። ኦኬ ሰብጀክቶች እነዚህ አረፍተ ነገር የሚያወራላቸው ወይም ደግሞ የአረፍተ ነገሩ ባለቤቶች ናቸው። 7 ሰብጀክቶች አሉ እዚህ ጋር ያስቀመጥኩላችሁ። ለምሳሌ እነዚህ 7 ሰብጀክቶች እዩዋቸው። የመጀመሪያው አይ ማለት ምን ማለት ነው? እኔ ማለት ነው። ዊ እኛ፣ ዩ አንተ፣ አንቺ፣ እናንተ፣ they እነሱ፣ he እሱ፣ she እሷ፣ it ደግሞ እሱና እሷ ለነገሮች ማለት ነው። ሶ አሁን በቢሊየን የሚቆጠሩ ናውኖች አሉ ብያችሁ ነበር። በጣም ብዙ ናውኖች ናቸው ያሉት። እነዚህን በቢሊየን የሚቆጠሩ ናውኖች በሰባቱ ሰብጀክቶች መተካት ትችላላችሁ ማለት ነው። ለምሳሌ አሁን የሴቶችን ስም በሙሉ በምን መተካት? በሺ መተካት ትችላላችሁ ማለት ነው። ለምሳሌ አሁን ማሲስተር ካላችሁ እህቴ የሚለውን በምን መተካት ትችላላችሁ? በሺ። ለምሳሌ ማሲስተር ኢዝ ቢዩቲፉል። ሶ በሌላ አባባል ሺ ኢዝ ቢዩቲፉል እያላችሁ ነው። ኦኬ ወይም ደግሞ የሴት ስሞችን በሙሉ ለምሳሌ ሃና ኢዝ ቢዩቲፉል ካላችሁ ሃና ቆንጆ ነች እያላችሁ ነው። አሁን ሃና የሚለውን በምን መተካት ትችላላችሁ? ሺ ብላችሁ መተካት ትችላላችሁ። ሶ ሺ ኢዝ ቢዩቲፉል። ሶ የምታውቁትን የሴቶች ስም በሙሉ በምን መተካት ትችላላችሁ? በሺ መተካት ትችላላችሁ እንዳትረሱ። ኦኬ ሶ ሺ ብላችሁ። ሂ ደግሞ ለወንድ ማለት ነው። ኦኬ ሶ ለወንዶች በሙሉ ሂ ብላችሁ መተካት ትችላላችሁ። ለምሳሌ አሁን ካሜራማናችን ዳግም ነው ስሙና ዳግም ቆንጆ ነው። ቆንጆ አይደለም። ዳግም ቆንጆ አይደለም። ዳግም ኢዝ ናት ቢዩቲፉል ካላችሁ ዳግም ቆንጆ አይደለም። ሶ ዳግም የሚለውን ቃል ሂ ብላችሁ መተካት ትችላላችሁ ማለት ነው። ኦኬ ሂ ኢዝ ናት ቢዩቲፉል ብላችሁ ማሳጠር ትችላላችሁ ማለት ነው። ኦኬ ሶ የወንዶችን ስም በሙሉ ሂ ብላችሁ ተኩ። they ከሆነ ደግሞ እነሱ ማለት ነው። ሶ እነሱ ካላችሁ ሁለትና ከዛ በላይ ለሆኑ ነገሮችም ሊሆን ይችላል፣ ለሰዎችም መጠቀም ትችላላችሁ። ለሰዎች ብቻ አይደለም ለነገሮችም መጠቀም ትችላላችሁ። ለምሳሌ ለምሳሌ ይሄንን ማርከር እዩት። አንዱ ማርከር ምንድነው? አንድ ማርከር ምን ይባላል? ኢት ይባላል አይደለ? አንድ ማርከር። ሁለት ማርከር ከሆኑ ምንድነው የምትሉት? ሁለት ማርከሮች ምን ይባላሉ? አንዱ ማርከር ኢት እሱ፣ ሁለተኛው ማርከር እሱ። ስለዚህ አንድ ላይ ሲሆኑ they መሆን ይችላል። ኦኬ ሶ ሁለት ማርከሮች ምን መሆን ይችላሉ ማለት ነው? they መሆን ይችላሉ። ኦኬ ለምሳሌ ማርከሮቹ ያምራሉ። the markers
are beautiful the markers are beautiful so the markers የሚለውን በምን መተካት ትችላላችሁ they በሚለው ቃል መተካት ትችላላችሁ ኦኬ they are beautiful ግን አሁን ሁለትና ከዛ በላይ ለሆኑ ሰዎች መጠቀም ትችላላችሁ አይደለ ለምሳሌ አሁን ቅድም የጠራናቸው ማን ነበሩ ሃና እና ዳግም አይደለ so Hannah is beautiful ዳግም is beautiful okay so ዳግም is not beautiful ቆንጆ እናድርገውናል አሁን so ዳግም is beautiful Hannah is beautiful ሁለቱም ቆንጆ ናቸው አይደለ ግን አሁን ስትናገሩ Hannah is beautiful ዳግም is beautiful ለብቻ ከምትናገሩ አንድ ላይ ዳግም and Hannah are beautiful አይደለ ስለዚህ እነሱ ያምራሉ they are beautiful ብላችሁ መናገር ትችላላችሁ ማለት ነው ኦኬ ለነገሮችም ለሰዎችም they የሚለውን መጠቀም ይችላልላችሁ you አንተ አንቺ እናንተ መሆን ይችላል ለምሳሌ how are you ካላችሁ እንዴት ነህ ነው how are you እንዴት ነሽ መሆን ይችላል how are you እንዴት ናችሁ መሆን ይችላል ኦኬ you የሚለው ቃል አንተ አንቺ እናንተ የሚለውን መተካት ይችላል ማለት ነው it ለነገሮች እሱና እሷ ለነገሮችም ብቻ ሳይሆን ጾታው ላልታወቀም ነገር መጠቀም ይችላልላችሁ so it is beautiful Ethiopia is beautiful ብላችሁ መናገር ይችላልላችሁ ማለት ነው so ሰብጀክቶች እነዚህን ይመስላሉ so ካስታወሳችሁ ሰብጀክቶች ምንድናቸው ብያችኋለሁ ከአረፍተ ነገር መጀመሪያ የሚመጡ ናቸው ምን ማለት ነው አረፍተ ነገሩ የሚያወራላቸው ነገሮች ሰብጀክት ይባላሉ ኦኬ ሁለተኛው ኦብጀክት ነው ኦብጀክት የሚባሉት እነዚሁ ናቸው እነዚህን የምታያቸው ናቸው ኦብጀክቶች ብዙ ጊዜ ከአረፍተ ነገር መጨረሻ የሚመጡ ናቸው እና አረፍተ ነገሩ ምን ብላችሁ ለማንና ማንን ብላችሁ ስጠይቁ የሚመጣላችሁ መልስ ነው ለምሳሌ አስተምረኝ ካላችሁ አስተምረኝ ሰው ማንን ወይም ደግሞ ለማን ብላችሁ ከጠይቃችሁ ነው የሚመጡት አይደለ ሰው ማንን ካላችሁ አስተምረኝ ማንን እኔን አይደለ ሰው እኔን ምንድነው ሚ ነው ማስተማር ምንድነው ቲች አይደለ ሰው ቲች ሚ ነው የምትሉኝ ቲች ሚ አስተምረኝ ሚ ምንድነው ማለት ነው ትርጉሙ እኔን የሚል ትርጉም አለው ኦኬ እኔን የሚል ትርጉም አለው ሁለተኛው ትርጉሙ ደግሞ ለምሳሌ ስጠኝ ማለት ከፈለጋችሁ ስጠኝ ለምሳሌ ስልክህን ስጠኝ give me your phone ካላችሁ ስልክህን ስጠኝ ያላችሁ ነው ኦኬ ሶ ለማን ለኔ እያላችሁ ነው ማለት ነው ሶ ሚ የምትለው ቃል ለኔና እኔን የሚል ትርጉም አለው ማለት ነው ለምሳሌ ምታኝ ካላችሁ ምታኝ መምታት ምንድነው ኪክ አይደለ so kick me so ምታኝ ማንን እኔን እያላችሁ ነው ማለት ነው so ሚ የምትለዋ ለኔ እኔን የምትል ትርጉም አላት ማለት ነው አስካላችሁ ለኛ እኛን ለምሳሌ አስተምረን ምንድነው teach us ማንን እኛን teach us okay you አንተን ላንተ አንቺን ላንቺ እናንተ ለናንተ የሚል ትርጉም አለው እዚህ ጋር you object subject ያለ ምንድን ነበር ትርጉሙ አንተ አንቺ እናንተ ነበር አይደል ኦኬ እዚህ ጋር ደግሞ ምን ሲሆን ኦብጀክት ሲሆን አንተን ላንተ አንቺ ላንቺ እናንተ ለናንተ የሚል ትርጉም አለው ለምሳሌ አሁን እወድሃለሁ ማለት ከፈለጋችሁ እወድሃለሁ እስኪ በሉ እወድሃለሁ I love you ካላችሁ እወድሃለሁ ነው አይደል ሶ I የምትለው ምንድነች ትርጉሟ I ምኑና ነው የመጣችው አሁን እዚህ ጋር ሰብጀክቱና ነው አይደል የመጣችው you የምትለዋስ እዚህ ጋር ምኑና ነው የመጣችው ኦብጀክቱና ነው የመጣችው ስለዚህ አሁን I love you እወድሃለሁ ማንን እኔ እወድሃለሁ ማንን አንተን ኦኬ ሶ you የምትለው አንተን የሚል ትርጉም አለ ወይም ደግሞ እወድሻለሁ መሆን ይችላል ማንን አንቺን እወዳችኋለሁ መሆን ይችላል ማንን እናንተን የሚል ትርጉም አለው ማለት ነው ኦኬ them ካላችሁ ለነሱ እነሱን him ካላችሁ ለሱ እሱን የሚል ትርጉም አለው her ካላችሁ ለሷ እሷን it ካላችሁ ለሱ እሱን ለሷ እሷን ለምሳሌ ስጠው ካላችሁ ስጠው ምንድነው give him ካላችሁ ስጠው እንደማለት ነው ለማን ለሱ so him የሚለው ቃል ለሱ የሚል ትርጉም አለው ማለት ነው ምታው ማንን እሱን kick him ኦኬ ለምሳሌ ፒሲው ተበላሽቷል አሰራው በሉኝ እስኪ ወይም ደግሞ ስራው መስራት ምንድነው ወይም ደግሞ መጠገን ፊክስ አይደለ እስኪ ስራው ፊክስ ኢት እስኪ በሉኝ ፊክስ ኢት ብላችሁ መናገር ትችላላችሁ ማለት ነው ሶ ኦብጀክቶች እነዚህን ይመስላሉ ኦኬ ሶ አሁን ደግሞ ፕሮናውን እና አድጀክቲቭ የሚሉትን ላሳያችሁ ሁለቱም ካያችኋቸው ትርጉማቸው ተመሳሳይ ነው ለምሳሌ my
ማይን ማይን ካላችሁ የኔ የሚል ትርጉም አላቸው። ወይም ደግሞ ours ካላችሁ ሁለቱም የኛ የሚል ትርጉም አላቸው። ይሄኛውንም ካያችሁት yours ያንተ ያንቺ የናንተ theirs ካላችሁ their ካላችሁ ደግሞ የነሱ የሚል ትርጉም አለው። his ካላችሁ የሱ የሚል ትርጉም አለው። hers እና her ካላችሁ ደግሞ የሷ። እዚህኛው ጋር ምን ብቻ ነው ያለው? አድጀክቲቭ ብቻ ነው ያለው። እዚህኛው ጋር የለውም። ኦኬ ሶ ኢትስ ካላችሁ የሱ የሷ የሚል ትርጉም አለው ማለት ነው። ሶ እነዚህን መቼ ትጠቀማላችሁ ነው። ሶ የመጀመሪያው ፕሮናውን፣ ሁለተኛው አድጀክቲቭ። ሶ እናንተ ፕሮናውን የሚባሉትን ነገሮች ከጎናቸው ምን አታስገቡ፣ ምንም አይነት ናውን አይገባባቸውም። ሁለተኛዎቹ ደግሞ አድጀክቲቭ የሚባሉት ደግሞ ምን መግባት አለበት? የሆነ ናውን ማስገባት አለባችሁ ከጎኑ ማለት ነው። ለምሳሌ አሁን ይሄ ማርከር የማን ነው ስላችሁ፣ የማን ነው ይሄ ማርከር? ያንተ ነው። ኦኬ ኢት ኢዝ ወይም ደግሞ the marker is the marker የሚለውን በምን መተካት ትችላላችሁ? it አይደለ? so it is ያንተ yours አይደለም የምትሉኝ? ኦኬ it is yours ወይም ደግሞ it is your marker። ኦኬ so it is your marker እና it is yours። so yours ካላችሁ ከጎኑ ፕሮናውን ከተጠቀማችሁ ከጎኑ ምንም ነገር አይገባበትም፣ ብቻውን ነው የሚቀመጠው። ሁለተኛው ደግሞ አድጀክቲቭ የምትጠቀሙ ከሆነ ዩር ምን የሆነ ነገር መግባት አለበት፣ የሆነ ናውን ማስገባት አለባቸው። ኦኬ ሶ ለምሳሌ እዚህ ጋር ዩት ማይ ማለት የኔ። ሶ ማይ ምን ለምሳሌ ኢት ኢዝ ማይ ማርከር። ኦኬ ኢት ኢዝ ማይ ማርከር። ለምሳሌ የሆነች ሴት አመጣውና እህቴ ነች አልኳችሁ። ኦኬ እህቴ ነች። ሺ ኢዝ ማይ ሲስተር። ሺ ኢዝ ማይ ሲስተር ብላችሁ መናገር ትችላላችሁ ማለት ነው። ኦኬ ሶ ማይ ምን የሆነ ነገር ማስገባት አለባችሁ። ማይን ከሆነ ግን የኔ የሚል ትርጉም አለው። ማይን ካላችሁ በኋላ ምንም ነገር አይገባም ማለት ነው። ለምሳሌ ይሄ ማርከር የማን ነው? የኔ ነው። ኢት ኢዝ ማይን ወይም ደግሞ ኢት ኢዝ ማይ ማርከር ብላችሁ መናገር ትችላላችሁ ማለት ነው። ሶ አወርስ ካላችሁ የኛ። ለምሳሌ ይሄ ክፍል የማን ነው? የኛ ነው። ኢት ኢዝ አወርስ ብላችሁ መናገር ትችላላችሁ። ዩርስ ያንተ ነው። ኢት ኢዝ ዩርስ ወይም ደግሞ በዚህኛው ከሆነ ኢት ኢዝ ዩር ክላስ ወይም ደግሞ ኢት ኢዝ ዩር ሆም ብላችሁ መናገር ትችላላችሁ ማለት ነው። ዴርስ ከሆነ የነሱ፣ ዴር ካላችሁ የነሱ የሆነ ነገር ማስገባት። ሂዝ ይሄኛውም ሂዝ ካላችሁ የሱ፣ ሂዝ ካላችሁ ደግሞ የሱ ምን የሆነ ነገር ማስገባት አለባችሁ። ለምሳሌ ይሄ የሱ ማርከር ነው። ኢት ኢዝ ሂዝ ማለት ትችላላችሁ። ኢት ኢዝ ሂዝ ወይም ደግሞ ዲስ ማርከር ኢዝ ሂዝ ይሄ የሱ ማርከር ነው። ግን የሱ ምን የሆነ ነገር የምታስገቡ ከሆነ ኢት ኢዝ ሂዝ ማርከር ማለት ትችላላችሁ ማለት ነው። ሶ ሄርስ የሷ፣ ሄር ብላችሁ ደግሞ የሆነ ናውን ማስገባት። ሶ ኢት የለውም። ሶ በዚህኛው በኩል ኢትስ ምን ኢትስ ብላችሁ የሆነ ነገር ማስገባት ማለት ነው። ሪፍሌክሲቭ ፕሮናውን። አሁን ሪፍሌክሲቭ ፕሮናውንን ላሳያችሁ። የመጨረሻው ሪፍሌክሲቭ ፕሮናውን የሚባሉት ምን ስታወሩ ራሴን እያላችሁ ስታወሩ፣ ስለ ራሳችሁ ስታወሩ። ለምሳሌ ማሰልፍ ካላችሁ ራሴ ማለት ነው። ለምሳሌ አሁን እናንተ ራሳችሁን ስታስተዋውቁ ምንድን ነው የምትሉት? ሌሚ ኢንትሮዲዩስ ማሰልፍ ራሴን ላስተዋውቅ አይደለም የምትሉት? ሰው ራሴ ምንድን ነው ማለት ነው? ማሰልፍ። ኦኬ ለምሳሌ ራሴን እወደዋለሁ ማለት ከፈለጋችሁ እወደዋለሁ። ማን ነው የሚወደው? እኔ አይደለ? ሶ አይ መውደድ፣ አይ ላቭ ማንን? ራሴን አይ ላቭ ማሰልፍ ትሉኛላችሁ ማለት ነው። ኦኬ አይ ላቭ ማሰልፍ። እሷ ራሷን ትወደዋለች ከሆነ ሺ ላቭስ ሄርሰልፍ። እስኪ በሉት ሺ ላቭስ ሄርሰልፍ። ራስህን ትወደዋለህ በሉኝ። ማን ነው የሚወደው? አንተ። ሶ ዩ ላቭ ዩርሰልፍ። እስኪ በሉኝ ዩ ላቭ ዩርሰልፍ። ደምሰልፍስ ከሆነ ራሳቸውን ማለት ነው። ሄርሰልፍ ከሆነ ራሷን። ኢትሰልፍ ራሱን፣ ራሷን መሆን ይችላል ማለት ነው። ሶ ሪፍሌክሲቭ ፕሮናውን የሚባሉትን ስለ ራሳችሁ ስታወሩ ራሴን ወይም ደግሞ ራሷን እያላችሁ ማውራት ስትፈልጉ ሪፍሌክሲቭ ፕሮናውን መጠቀም ትችላላችሁ ማለት ነው። ኦኬ ሶ የፕሮናውን አይነቶች እነዚህን ይመስላሉ። ሌሎችም አሉ የፕሮናውን አይነቶች። እነሱን በተለያየ ቪዲዮ
አመጣላችኋለሁ። ሰው ይሄንን ካወቃችሁ ይሄንን ከገባችሁ በደንብ ለመለማመድ ሞክሩ። እንግሊዘኛችሁን በደንብ አሪፍ ለማድረግ ሞክሩ። ከዛ ውጭ ስለ ቨርቦች ከዚህ በፊት እያወራን ነበር አይደለ? ከዚህ በፊት የሰራነው ቪዲዮ አለ ስለ ቨርቦች። እነሱን ለማየት ሞክሩና እነዚህ ያሳየኋችሁ ፕሮናውኖችም ፕራክቲስ እያደረጋችሁ በደንብ እንግሊዘኛ ለመለማመድ ሞክሩ። ኦኬ ሶ ይሄንን ከገባችሁ ኮሜንት አሳውቁኝ። ካልገባችሁ በደንብ ይሄንን ቪዲዮ ደጋግማችሁ ለማየት ሞክሩ። ኦኬ ሶ till we meet again, see ya.